ሰላም ጤና ይስጥልን። ይህ በሳምንት አንድ የምናዘጋጀው የአንድ ስቱዲዮ ኤአይ ፖድካስት ነው። ይህን ፕሮግራም መመራው ዙፋን አበበ ነኝ። መልካም ቆይታ። በዚህ ሳምንት ዝግጅት ይዘንላችሁ የቀረብነው ሰሞኑ አነጋጋሪ ስለነበረው የቴዲ አፍሮ ኢትዮሪካ የተሰኘውን አዲሱን አልበም በተመለከተ ይሆናል። የዛሬውን ፕሮግራም ስፖንሰር ያደረገላችሁ አዲስ ጂፒቲ ሲሆን እዚህ ፕሮግራም ላይ የምሰሟቸውን የቁጥር ትንታኔና ወቅታዊ መረጃዎች በጥራትና ፍጥነት ያቀረበልን ብትጠቀሙበት ይበጃል የሚያስብል ድንቅ የቴክኖሎጂ ውጤት ነው። www.addisgpt.ai በመጎብኘት ዛሬውኑ የነፃ አባል በመሆን ከዘመነው ቴክኖሎጂ ጋር ይራመዱ። ለአድናቂዎቹ እንደ ዘመናት የረዘመውን የ7 ዓመት ዝምታ መስበር የኢትዮጵያ ፖፕ ንጉስ ቴዲ አፍሮ በይፋ ተመልሷል። አዲሱ አልበሙ ኢትዮሪካ ከተለቀቀ ገና 48